መተናል ሰላም ውድ የፍታዳይ ተከታታይ ቴሌቪዥን ድራማ ተከታታዮቻችን በሐሳብና አስተያየታችሁ ላይ ክፍለ 24 ለምን አይለቀቅም ያላችሁ ወደኛ መልእክት እየጻፋችሁ ነው ያያየነው ነው ይሁን እንጂ እንደምትመለከቱት ክፍለ 24 ጀምሮ እስከ 36 ድረስ ያለው ሙሉ ስክሪፕት እስከ መጨረሻው ድረስ ያለው ተዘጋጅቶ ያለቀ ሲሆን ነገር ግን አሁን ባለው የሀገራችን ወቅታዊ የሰላም ሁኔታ ሂደን መቀረጽ አልቻልንም በቅርቡ ግን ሁሉንም ነገር አጠናቀን ቀርጸን ጨርሰን ወደ እናንተ የምናደርስ ይሆናል ሁለተኛ ደግሞ ድራማችን በጣም ብዙ ተመልካች ያገኝ አይደለም ቤተሰቦቻችን ሰብስክራይብ ሼር ኮሜንት ያደርጋችሁ ለብዙዎቹ ተደራሽ እንዲሆን በማድረግ በደንብ ተመልካች እንዲያገኝ ማድረግ የሚችሉበትን መንገድ አብራችሁን ብትሰሩ መልካም ነው ምክንያቱም ከ10,000 በታች ከሆነ ሰብስክራይበራችን ያን ያህል የምንጠብቀውን ያህል ተመልካች አናገኝም ድራማው ሲሰራ ወጪ አለው ወጪው ለመመለስ ደግሞ የግድ ተመልካች ያስፈልጋል በቂ ተመልካች ሲያገኝ ቢያንስ አትራፊ ባይሆንም እንኳን ድራማውን ለመስራት የሚሆን ገንዘብ ማግኘት የምንችልበት ዩቲዩብ ቻናል እንዲሆን በደንብ ሼር በማድረግ ወዳጅ ዘመዶቻችሁን በመጋበዝ አብራችሁ እንድትዘልቁ መልእክታችንን ያስተላልፍን በቅርቡ ፍታዳኝ ከመጨረሻው ድረስ ከክፍል 24 እስከ 36 ድረስ ያለውን ቀርጸን ወደ እናንተ የምናደርስ ይሆናል እስከዛው ድረስ ግን በብዙ ጥያቄዎች ወይም ደግሞ ብዙ ወዳጆቼ ለምንድነው መጽሐፍቶችን በተረካ መልኩ ወደ ዩቲዩብ ማጭ ነው የሚል ሐሳብና አስተያየት ያቀርቡልኝ ነው ድራማችን እስኪደርስ ድረስ መጽሐፍቶችን በተረካ ወደ እናንተ የማደርስ ይሆናል በቅርቡ ደግሞ ልቡን ልቅ የሚል ተከታታይ ቴሌቪዥን የዚህ ዩቲዩብ ተከታታይ ድራማ ወደ እናንተ ይዤ የሚቀርብ ይሆናል እስከዛው ድረስ ግን መጽሐፍቶችን በተረካ መልኩ ወደ እናንተ የማቀርብ ይሆናል እንድትከታተሉ አይዞ በርታታችሁን ከጎኔ እንድትቆሙ ሰብስክራይብ በማድረግ ደግሞ ተመልካቾች እንዲያገኝ እንድታደርጉ በዚሁ አጋጣሚ ጥሪን ማስተላለፍ ፈልጋለሁ ፍታዳኝ በቅርቡ ወደ እናንተ ይደርሳል ፍታዳኝ እስኪደርስ ግን አጫጭር ሙቪዎችን ልቡልክ ተከታታይ ድራማውን እንዲሁም የመጽሐፍ ትረካዎችን ወደ እናንተ ማድረስ ይሆናል የራሴን መጽሐፍ ነው መጋብዛችሁ ምክንያቱም የሌሎች መጽሐፎች የመተረክ ስልጣን ስለሌለኝ ወይም ደግሞ ስላልተፈቀደልኝ የኔ መጽሐፎች ግን ያነበቡት በተለይ ደግሞ መጽሐፉን ያነበቡት ሰዎች ለምን በተረካ መልክ አታቀርቡም የሚል ሐሳብ በብዛት ወደኔ እየመጣ ስለሆነ እነሆ ከሚቀጥሉት 2-3 ቀናቶች በኋላ በሳምንት 3 ቀን ወደ እናንተ የመጽሐፍ ትረካውን ማቀርብ ይሆናል መጽሐፍቶቹ በተከታታይ ይቀርባሉ አንደኛው ፍታዳኝ ሁለተኛው ካሉ ሶስተኛው ደግሞ ሽታዬ የሚሉ ሶስቱ መጽሐፍቶችን በተከታታይ ታምረኛ ምስጥርና አስቀድሜ ከዛ በኋላ ካሉብን ከዛ በኋላ ሽታዬን ሶስቱን በመደዳው እናንተ ማቀርብ ይሆናል ሐሳብ አስተያየታችሁን እንድትሰጡኝ ያልኩኝ በዚሁ አጋጣሚ አብራችሁኝ ስለሆናችሁ እንዳድግ ቻናሌ ከፍ እንዲል ብዙ ተመልካች እንዲያገኝ ስለምትረዱኝ ከወዲሁ ከልብ አመሰግናለሁ ወዳችኋለሁ